ስራው በኤአይ ይቀየራል ብለው ይፈራሉ? ስራው በኤአይ ይቀየራል ብለው ይጨነቃሉ? ኤአይ ተቀናቃኝ ሳይሆን አጋሩ ነው። አማርኛ ተናጋሪ ከሆኑ የኤአይ የትርጉም መሳሪያዎች ከዓለም አቀፍ ድርጅቶች ጋር እንዲሰሩ ያግዟታል። ይህም አዳዲስ ዕድሎችን ይከፍታል። ኤአይ ቋንቋዎችን በፍጥነት ይተርጉማል። ትክክለኝነቱን ለማረጋገጥ ግን የኛ ክለሳ ወሳኝ ነው። ኢትዮጵያውያን ከየትኛውም የዓለም ክፍል ጋር መገናኘት ይችላሉ። የርቀት ሥራ ዕድሎችም እየበዙ ነው። ዛሬውኑ የኤአይ የትርጉም መሳሪያዎችን መጠቀም ይጀምሩ። አዳዲስ ክህሎቶችን ይገኙ። ይህን ሐሳብ እንዴት አዩት? አስተያየቱን ይንገሩን። በሚቀጥለው ክፍል እንመለሳለን። ኤአይ ስራን ይለውጣል። ታዲያ ለነገው ምን ያስፈልገናል? አንድ ገበሬ የሰብል በሽታን በስልክ ፎቶ ብቻ ቢለይስ? ኤአይ ስራን እንዴት እንደሚያቀል ያሳያል። ኤአይ ምስሎችን ተንትኖ መረጃ ይሰጣል። ባለሙያዎችን ይረዳል እንጂ አይተካም። ትክክለኛነቱን ማረጋገጥ ግን የኛ ድርሻ ነው። በኢትዮጵያ ገጠራማ አካባቢዎች የኤአይ መተግበሪያዎች ገበሬዎችን ይረዳሉ። አዳዲስ ክህሎቶች ሁሌም ያስፈልጋሉ። የኤአይ መሳሪያዎችን መጠቀም ዛሬውኑ ይጀምሩ። ለውጥን መቀበል የወደፊት ስራን ያረጋግጣል። ኤአይ ትልቅ ዕድል ነው። ለውጥን ተቀብለን አብረን እንልማ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።